በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእመቤታችን የቅድስት ድንግል ማርያም ስለ መጸነሷ ስለ መወለዷና 3 ዓመት ሲሞላት ወደ ቤተ መቅደስ እናትና አባቷ በእስለታቸው መሠረት ስለ ማስገባታቸው የሚናገር ታሪክ ይህ ነው። የእመቤታችን የቅድስት ድንግል ማርያም ፍቅር በላያችሁ ላይ ይደር። የተዋህዶ ልጆች በሙሉ በእግዚአብሔር ፊት የተወደዱ በምግባር በሃይማኖት ጸንተው ይኖሩ የነበሩ የእመቤታችን የቅድስት ድንግል ማርያም ቅድመ አያቶች ቴክታና በጥሪቃ ይባላሉ። ይህ ቀራቸው የማይባሉ ባለጸጎችም ነበሩ። የሀብታቸው ብዛትም ስፍር ቁጥር አልነበረውም። ከዕለታት በአንደኛው ቀን ቴክታ ወደ ቤተ መዛግብቱ ገብቶ የገንዘቡን ብዛት ሲያይ እኔ መካን አንቺም መካን፣ ይህ ሁሉ ገንዘብ ለማን ይሆናል አላት። በጥሪቃም እግዚአብሔር ከኔ ልጅ ባይሰጥህ ሌላ አግብተህ ትወልድ ዘንድ ፈቅጄልሃለሁ አለችው። ይህን እንዳላደርገው አምላከ እስራኤል ያውቃል አላት። በዚህ እያዘኑ ሳለ ወዲያው ራእይ ታያቸው። ይህም ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ 6ኛይቱ ጨረቃ ፀሐይን ስትወልድ አይተው በሀገራቸው ወደ ነበረው ሕልም ፈቺ ሂደው ነገሩት። በእግዚአብሔር መንፈስ የተቃኘው ሕልም ፈቺውም ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትወልድ ልጅ ነች፣ የፀሐዩ ነገር ግን አልተገለጸልኝም አላቸው። እነሱም ይህን ጊዜ ይፍታው ብለው ወደ ቤታቸው ሄዱ። ከዚህ በኋላ በጥሪቃ ጸነሰች፣ ወለደችም። ሄኤመን አለቻት። ሄኤሜን ዴርዴንን፣ ዴርዴን ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ማለት በሃይማኖት በምግባር የጸናች በንጽሕና በቅድስና የተሸለመች ቡርክት ክብርት ደግ ፍጥረት ማለት ነው። ይህችን በምግባር በሃይማኖት ተኮትኩታ ያደገች ሴት አካለ መጠን ስትደርስ ከቤተ ይሁዳ ለተወለደው ሳዶቅ ለተባለ ኢያቄም ለሚባል ደግ ሰው አጋቧት። ሐናና ኢያቄም በፍቅርና በደስታ ኑሯቸውን ቢመሩም በአያታቸው የደረሰው መካንነት በእነሱም ላይ ደረሰ። በተሰበረ ልብ እግዚአብሔር የሐናን ማኅፀን ይከፍት ዘንድ በጸሎት ይማጸኑት ጀመር። የሐና ጎረቤት የሆነችው በዝሙት ሥራ በአስብ በደነስ የምትኖር አንዲት ሴት ነበረች። ሐናም ቀረብ ብላ ዛሬ ቤተ እግዚአብሔር ሄዳለሁ ብዬ ነበር፣ ነገር ግን የምለብሰው ልብስ የለኝም አለቻት። ይህችም ሴት መልሳ ከአንድም 2-3 የኔ ልብስ አለልሽ ያለብሰሽ ለምን አትሄጂም ብትላት፣ ሐና ግን በኃጢአት ሥራ በአስብ በደነስ የተገኘ ልብስ ነው፣ እግዚአብሔር ንጹሕ ባሪ ስለሆነ ይህ አይሆንልኝም ብላ መለሰችላት። ይህች ሴት ከኃጢአት ሥራዋ ታርማ የጽድቅ ሥራ ለመሥራት ከማሰብ ይልቅ ልብ የሚነካ ነገር ተናገረቻት። በምን ምክንያት ልጅ ነሳሽ ብዬ ሳዝን ነበር፣ ለካ እንደ ድንጋይ አድርቆ ያስቀረሽ ይህ ክፋትሽ ነው አለቻት። በዚህ ንግግሯ ሐና እጅግ አዘነች። በሌላ ጊዜም ከባሏ ከኢያቄም ጋር ቤተ መቅደስ ሄደው መሥዋዕት ለማቅረብ ሲሄዱ ሊቀ ካህናቱ ሮቤል የመካኖች መሥዋዕት አትቀበል ይላል፣ እናንተ ብዙ ተባዙ ምድርን ሙላት ያለውን የአዳምን ቃል ያስቀራችሁ አይደላችሁምን? እግዚአብሔር ቢጠላችሁ እንጂ ቢወዳችሁማ ልጅ በሰጣችሁ መሥዋዕቱንም ለማቅረብ ዕድል ባገኛችሁ ብሎ መለሰላቸው። በዚህ ሐዘነው ዛፍ ስር ተቀምጠው ሳለ እርግቦች ከልጆቻቸው ጋር ሲጨዋወቱ እጽዋት አብበው አፍርተው አዩ። በዚህ ጊዜ እንዲህ ብለው ጸለዩ። እርግቦችን እንዲራቡ እጽዋትም እንዲያብቡና እንዲያፈሩ የምታደርግ የኛ ተፈጥሮ ከድንጋይ ስለሆነ ነው ልጅ የነሳህን ብለው አዘኑ። ከዚህ በኋላ ሐናና ኢያቄም የለመኑትን ለማይነሳ የነገሩትን ለማይረሳ አምላክ ብጻታቸውን ወይንም ስለታቸውን አስገቡና ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ይርዳን አንልም፣ ለቤተ እግዚአብሔር
ምንጣፍ አንጣፊ፣ መጋረጃ ጋራጅ ይሆናል። ሴት ልጅ ብንወልድ ደግሞ እንጨት ሰብራ ውሃ ቀርታ ትርዳን አንልም። ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር በማለት ለመኑ። ሐምሌ 30 ቀን ድንቅ ሕልም ተመለከቱ። ከአንድ ሱባኤ በኋላ መልአኩ ቅዱስ ገብርኤል ደግ ልጅ ትወልዳላችሁ በማለት አበሰራቸው። በፈቃደ እግዚአብሔር በቅዱስ ገብርኤል አብሳሪነት እመቤታችን ነሐሴ 7 ቀን ተጸነሰች። አይሁድ ለምቀኝነት አያርፉምና ከዚህ ቀድሞ ከነሱ ወገን የሚሆኑ ዳዊትና ሶሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። ከነሱ ደግሞ የሚወለደው እንደምን ያደርገን ይሆን ብለው በጠላትነት ተነሱባቸው። በመልአኩ ቅዱስ ገብርኤል ትእዛዝና መሪነት ቅዱስ ኢያቄምና ቅድስት ሐና ወደ ሊባኖስ ተራራ ወጡ። ቅዱስ ዳዊት በመዝሙሩ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ላናቀጸ ጽዮን እምኩሉ ተአይኒሁ ለያዕቆብ ነኪር ነገሩ በእንቲአኪ ሀገር እግዚአብሔር። መሰረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጃፎች ይወዳቸዋል። የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ድንቅ ነው ብሎ እንደተናገረው በመዝሙር 86 ከቁጥር 1 እስከ 3። ከተቀደሱ ወላጆቿ ግንቦት 1 ቀን በተራራው ላይ ሳሉ እመቤታችን ቅድስት ድንግል ማርያም ተወለደች። ቅዱስ ያሬድም በአንቀጸ ብርሃን ጸሎቱ ለኪ ይደሉ ለአግብርተኪ ወላይማተኪ ተሰአሊ ለነ ሀበ ወልድኪ ለእለ አመነ በስመ ወልድኪ ኦ ምልዕተ ጸጋ ኦ ሙሐዘ ፍስሐ ፈድፋደ ብኪ ግርማ ራእይ ዘያአቢ እምኪሩቤል ለብዙሃት አይንቲሆሙ ወሱራፌል ለስድስቱ ከነፊሆሙ እልክቱ ይከድኑ ገጾሙ ወእገሪሆሙ በአራያ ትምህርተ መስቀል ከመይድሃኑ እምሳት ዘይወፅእ እመለኮተ ወልድኪ አንቲሰ ኮንኪ ማይፈደ ለመለኮት ወእየአዋየኪ እሳተ መለኮት ጾርኪ ነበልባለ እሳት ወእየአዋየኪ ነበልባለ መለኮት። ጸጋን የተመላሽና የደስታ መገኛ ሆይ በልጅ ስም ላመን ለእኛ ለወንዶችና ለሴቶች አገልጋዮችሽ ተለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሚሆኑ ከኪሩቤልና ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የሚወደድ ግርማ አለሽ። እነዚያ ፊታቸውን ይሸፍናሉ፣ እግሮቻቸውም የትምህርተ መስቀል አምሳያዎች ናቸው። ከልጅሽ መለኮት ከሚወጣው እሳት ይድኑ ዘንድ አንቺ ግን ለመለኮት ማደሪያ ሆንሽ። የመለኮት ባሕርይም ሥጋሽን አላቃጥለውም፣ የእሳት ነበልባልን ተሸከምሽ ብሏታል። ቅድስት ድንግል ማርያም የሕፃንነት ወራቷ እስኪፈጸም ድረስ ከእናትና ከአባቷ ጋር ኖረች። 3 ዓመት። ቅድስት ድንግል ማርያም የሕፃንነት ወራቷ እስኪፈጸም ድረስ ከእናትና አባቷ ጋር ኖረች። 3 ዓመት ሲሆናት ሆዷ ዘመድ አፏ እህል ሳይለምድ እንደ ስለታችን ለቤተ መቅደስ እንስጥ ብለው ይዘዋት ሄዱ። ሊቀ ካህናቱና ሕዝቡም ሲያዩዋት ከፀሐይ 7 እጅ አብርታ ከመብረቅ አስፈርታ የምታበራ ዕንቁ ባሕሪ መስላ ታየቻቸው። እነሱም ይህችን የመሰለች ፍጡር ምን እናደርጋታለን? ምን እናበላታለን? ምን እናጠጣታለን? ምንስ እናነጥፍላታለን? ብለው ሲጨነቁ ሳለ እመቤታችን ረሃብ ተሰማት። መልአኩ ቅዱስ ፋኑኤል ሰማያዊ ህብስት በመሶበ ወርቅ ሰማያዊ መጠጥ በብርሃን ጽዋ ይዞ ከሰማየ ሰማያት ወርዶ ረቦ ታያቸው። ሕዝቡም ለካህኑ የወረደ ክብር መስሏቸው እጅ ነስተ ተቀበለው አሉት። የምግቧ ነገር ከተሳካ በቤተ መቅደስ ትኑር ብለው ታኅሳስ 3 ቀን ከደናግል ጋር ትኖር ዘንድ ወደ ቤተ መቅደስ አስገቧት። በቤተ መቅደስም ምግቧን ከመላእክት እጅ እየተቀበለች 12 ዓመት ኖረች። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ከእርሷ ሥጋን እስከነሳ ድረስ በቤተ መቅደስም በመኖር 12 ዓመት ሲፈጸምላት እመቤታችን ለእግዚአብሔር የተሰጠች የስለት ልጅ ናትና ለሚጠብቃት ይሰጧት ዘንድ ካህናት
እርስ በርሳቸው ተማከሩ። በሴቶች ላይ የሚደርስ በእርሷ ላይ የሚደርስባታል ብለው ስለፈሩ በቤተ መቅደስ ውስጥ ይተዋት ዘንድ ለእነርሱ ትክክል መስሎ አልታያቸውም። ስለዚህም ሊጠብቃት ለሚገባው በእርሷ ላይ እጮኛ ሊያኖሩ ወደዱ። ሊቀ ካህናት ዘካርያስም እመቤታችን ቅድስት ድንግል ማርያምን ልጄ ማርያም ሆይ አንቺ እንዳደግሽና ለአካለ መጠን እንደደረስሽ ወቂ። ልትታጭ ተወጃለሽን? እግዚአብሔርን የሚፈራ መልካም የሆነ የተባረከ ጎልማሳ እንፈልግልሽን? ወይንም በሕይወትሽ ዘመን ሁሉ በቤተ መቅደስ ተቀምጠሽ እግዚአብሔርን ልታገለግዩ የምትሽ ከሆነ በሴቶች ላይ የሚደርስብሽ ወራት ወደ ቤተ መቅደስ ደጅ ከመግባት ትጠበቂ ዘንድ በኦሪቱ የተጻፈውን የእርግማን ሥርዓት በአንቺ ላይ እንሰራለን አላት። ቅድስት ድንግል ማርያም እመቤታችን ማርያምም እነሆ እኔ የእግዚአብሔር አገልጋዩ በፊታችሁ ነኝ። አባትና እናት የሉኝም። ስሙ ቡሩክ ምስጉን ከሆነ ከእግዚአብሔር በታች በእናትና አባት ፋንታ እናንተ ናችሁና የእግዚአብሔርን ትእዛዝ እንደምታውቁ አድርጉ አለቻቸው። ካህናቱና ማኅበሩም ሁሉ ሊቀ ካህኑን ዘካርያስን ወደ ቤተ መቅደስ ገብተህ ስለዚች ብላቴና ማርያም ወደ እግዚአብሔር ጸልይ አሉት። ዘካርያስም ከቤተ መቅደስ ገብቶ ሲጸልይ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ዘካርያስ ሆይ ወጥተህ ከዳዊት ወገን ከሆኑ ሚስቶቻቸው የሞቱባቸውን ሁሉ ወንዶች ሰብስብ፣ የእያንዳንዱንም በትር ከስሙ ጋር ውሰድ። ወደ ቤተ መቅደስም በምሽት አግብተህ ወደ እግዚአብሔር ጸልይበት። በነጋ ጊዜም በትሮቻቸውን አውጣ። እግዚአብሔርም በበትሩ ላይ ምልክት ለገለጠልህ ለዚያ ሰው ማርያምን ተቀብሎ ሊጠብቃት ይገባዋል። ካህኑ ዘካርያስን መጥቶ በአንድነት ለተሰበሰቡት ሕዝብ የእግዚአብሔር መልአክ የነገረውን ነገራቸው። በዚያንም ጊዜ ከዳዊት ወገን ጎልማሳም ቢሆን ሽማግሌም ቢሆን ሚስቱ የሞተችበትን ሁሉ በኢየሩሳሌም ወዳለ ቤተ መቅደስ ይሄዱ ዘንድ አዋጅን ዙረው የሚናገሩ በእስራኤል ሀገር ሁሉ ላከ። ከዳዊት ወገን የሆነ ጠራቢው ዮሴፍ በሰማ ጊዜ በትሩን ይዞ ከናዝሬት ወደ ኢየሩሳሌም ሄደ። ሊቀ ካህኑ ዘካርያስም የሁሉንም በትሮች ተቀብሎ ስማቸውን በላያቸው ጻፈ። ቁጥራቸውም 1985 ሆነ። ዘካርያስም በትሮችን ወደ ቤተ መቅደስ አስገብቶ ወደ እግዚአብሔር ጸለየ። እንዲሁም ሰዎች ሁሉ ከቤተ መቅደስ ውጭ ቆመው ይጸልዩ ነበር። ዘካርያስም ጸሎቱን በፈጸመ ጊዜ ለእያንዳንዱ በትራቸውን አውጥቶ ሰጠ። ጠራቢው ዮሴፍም በትሩን ሊቀበል በቀረበ ጊዜ ከእርሷ ነጭ ርግብ የመሰለች ተገለጠች። እየበረረችም ሄዳ በጠራቢው ዮሴፍ ላይ ራስ ተቀመጠች። ካህናቱና ሕዝቡ ሁሉ አይተው እጅግ አደነቁ፣ ምስጉን የሆነ እግዚአብሔርንም አመሰገኑት። ሊቀ ካህኑ ዘካርያስም ጠራቢው ዮሴፍን ዮሴፍ ሆይ ከእግዚአብሔር የታዘዘ መልአክ እንደተናገረ ድንግል ማርያምን ወደ ቤት ወስደህ ጠብቃት አለው። ዮሴፍም ቅድስት ድንግል ማርያምን ከካህናት እጅ ተቀበላት፣ በእርሱም ዘንድ ኖረች። ክብርና ምስጋና አምልኮና ውዳሴ ለአምላካችን ለኢየሱስ ክርስቶስ ይሁን። የእመቤታችን የቅድስት ድንግል ማርያም ምልጃና በረከት ከእኛ ጋር ለዘላለም ይኑር፣ አሜን።